በእግር ኳስ ታሪክ ውስጥ ብዙ አሸናፊ አሰልጣኞች አሉ፣ ዋንጫዎችን የሚያሸንፉ ታዋቂ የሆኑ ነገር ግን ጨዋታውን ራሱን ሙሉ በሙሉ የቀየሩ እግር ኳስ ከመምጣታቸው በፊትና ከነሱ በኋላ ተብሎ እንዲከፈል ያደረጉ ጥቂት አብዮተኞች ናቸው። ከነዚህ መካከል ደግሞ ቀዳሚው እሱ ነው፣ ፔፕ ጋርዲዮላ። ከባርሴሎና ወርቃማ ዘመን እስከ ባየር ሙኒክ የበላይነት፣ አሁን ደግሞ ማንቸስተር ሲቲን ወደማይደፈር የድል ማሽንነት የቀየረው ይህ ታክቲሽያን ማን ነው? አባዜውስ ምንድን ነው? በዚህ አጭር ደቂቃ የፔፕ ጋርዲዮላን ሙሉ የህይወት ታሪክ፣ እግር ኳስን የለወጠበትን ምስጢርና ከትዕይንቱ በስተጀርባ ያለውን ፍጹምነት ፈላጊ ማንነትን እንቃኛለን። የፋኖስ ሚዲያ ተከታታዮቻችን ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ፔፕ ጋርዲዮላ የተወለደው በካታሎኒያ ስፔን ነው። በባርሴሎና ታዋቂው ላማሲያ አካዳሚ ውስጥ ነው ያደገው። ተጫዋች በነበረበት ወቅት ፈጣን ወይም በአካል ብቃት ጠንካራ አልነበረም። ነገር ግን ከማንም በላይ ጨዋታውን ቀድሞ የማንበብ ልዩ አእምሮ ነበረው። የባርሴሎናው ፈጣሪ ዮሃን ክራይፍ ይህንን ብልህነቱን አየ። ክራይፍ ፔፔን የቡድን መሪ ያደረገው። እዛ ላይ ነው ፔፕ ዛሬ ለሚከተለው ቶታል ፉትቦል ወይም ይዞታ ላይ የተመሰረተ እግር ኳስ ፖሴሽን ፕሌይ መሰረቱን የጣለው። በ2008 ፔፕ ጋርዲዮላ ገና በ37 ዓመቱ የባርሴሎና ዋና አሰልጣኝ ሆኖ ተሾመ። የመጀመሪያው ውሳኔው ዓለምን አስደነገጠ። እንደ ሮናልዲኒዮ፣ ዴኮ ያሉ ታላላቅ ኮከቦች ከቡድኑ አባረረ። በምትካቸው ወጣቶቹን ዣቪ፣ ኢኔሽታና ሰርጂዮ ቡስኬትን የቡድኑን ብርት አደረጋቸው። ዓለም ቲኪታካ ከተባለው አስማት ጋር የተገናኘችው ያኔ ነበር። ፔፕ ሌላ ታሪካዊ ታክቲክን ፈጠረ። ሊዮኔል ሜሲን ከክንፍ አንስቶ በሜዳ መሃል ፎልስ ናይን አድርጎ አጫወተው። ባርሴሎና ማቆም የማይቻል ኃያል ክለብ ሆነ። በመጀመሪያው የውድድሩ ዓመት ፔፕ 6 ዋንጫዎችን በአንድ ላይ በማንሳት የእግር ኳስ ታሪክን በአዲስ መልክ ጻፈ። በ4 ዓመታት ውስጥ 14 ዋንጫዎችን አሸነፈ። ነገር ግን ይህ ስኬት ለአእምሮ ረፍት አልሰጠውም። የፔፕ ትልቁ ጠላት ድል ሳይሆን ሥራ አጥነት ነበር። ከባርሴሎና የጭንቀት ሕይወት በኋላ ለአንድ ዓመታት በኒውዮርክ ካረፈም በኋላ በ2013 ፔፕ ወደ ጀርመን ባየር ሙኒክ አቀና። ብዙዎች የእሱ የይዞታ እግር ኳስ በጀርመን ፈጣን መልሶ ማጥቃት ውስጥ አይሰራም ሲሉ ተቹት። ነገር ግን ፔፕ የጀርመንን እግር ኳስ ወደ እሱ ቀየረው። ተከላካዩን ፊሊፕ ላምን ወደ አማካኝነት በመቀየር አዲስ የታክቲክ ፈጠራን አሳየ። በባየር ሙኒክ የሻምፒዮንስ ሊግ ዋንጫን ባያነሳም ጀርመንን ሙሉ በሙሉ ተቆጣጥሮ ላሊጋውን በሪከርድ ፍጥነት ደጋግሞ አሸነፈ። በ2016 ፔፕ ጋርዲዮላ ወደ ዓለማችን እጅግ ከባዱ ሊግ ወደ እንግሊዝ ፕሪሚየር ሊግ መጣ። በ2016 ዓ.ም ጆሴፕ ፔፕ ጋርዲዮላ ማንቸስተር ሲቲን ለመረከብ እንግሊዝ መሬት ሲረግጥ የተቀበለው የእንኳን ደህና መጣችሁ መልእክት አልነበረም። የተቀበለው ትልቅ ጥርጣሬ ነበር። ይህ ፕሪሚየር ሊግ ነው፣ እዚህ ሀገር ቲክታክ አይሰራም፣ የባርሴሎናው ስልት በብሪታንያ ብርድና ዝናብ ውስጥ ይከሽፋል አሉት። በመጀመሪያው የውድድር ዓመት ጋርዲዮላ በሕይወቱ ለመጀመሪያ ጊዜ ያለምንም ዋንጫ አጠናቀቀ። ተቺዎቹ ትክክል የሆኑ መሰላቸው። ነገር ግን እነሱ አንድ ነገር ዘንግተው ነበር። ፔፕ ጋርዲዮላ ተሸንፎ የሚቀመጥ ሰው አይደለም። እርሱ የእንግሊዝን እግር ኳስ ለመቀየር የመጣ አብዮተኛ እንጂ። በሁለተኛው ዓመት በ2017-18 የውድድር ዘመን ፔፕ የራሱን ታክቲክ በፕሪሚየር ሊጉ ላይ መጫኑን ጀመረ። ግብ ጠባቂው ኤደርሰን ሳይቀር ኳሷን መሬት ለመሬት እየመሰረተ እንዲጫወት አደረገ። ማንም ሊያስቆመው የማይችል አስገራሚ የማጥቃት ማሽን ገነባ። በዚህ ዓመት ማንቸስተር ሲቲ የእንግሊዝን እግር ኳስ ታሪክ ለወጠው። በሊጉ ታሪክ 100 ነጥብን በመሰብሰብ የመጀመሪያውና ብቸኛው ክለብ ሆነ። ዘ ሴንትሪየንስ የሚል ታሪካዊ ስምም ተሰጣቸው። ፔፕ ጋርዲዮላ የእንግሊዝ እግር ኳስን በጉልበት ብቻ ሳይሆን በአእምሮና በታክቲክ የበላይነት የሚጫወት መሆኑን በተግባር አሳየ። ከአንድ ዓመት በኋላ ደግሞ ሁሉንም የሀገር ውስጥ ዋንጫዎች ዶሜስቲክ ትሬብል በመብላት በሀገር ውስጥም ፍጹም ንጉሥ ሆነ። የፔፕ ሲቲ ቆይታ ልዩ የሚያደርገው በዓመቱ ታክቲኩን ማደሱ ነው። ተጋጣሚዎቹ የሲቲን አጨዋወት ለመላመድ ሲሞክሩ ፔፕ አዲስ ታክቲክ ይዞ ብቅ ይላል። እንደ ጆን ስቶንስ ያሉ ተከላካዮችን ወደ መሃል አማካኝነት በማስገባት ኢንቨርትድ ፉልባክ ወይም ሚድፊልደር በሜዳው መሃል የቁጥር ብልጫ መውሰድ ጀመረ። ነገር ግን ይህ ታክቲክን የመቀየር አባዜ በትልልቅ የሻምፒዮንስ ሊግ ጨዋታ ላይ
ዋጋ አስከፍለው ነበር። ፔፕ በትልልቅ ጨዋታዎች ላይ ከመጠን በላይ በማሰብ በኦቨርቲንኪንግ ይከሰስ ነበር። ያለ ተከላካይ አማካኝ ለ2021 ሻምፒየንስ ሊግ ፋይናል መግባቱን ትልቅ ትችት አስነሳበት። በሊግ ውድድር ላይ ንጉሥ የሆነው ሲቲ በአውሮፓ መድረክ ላይ የሚፈልገውን ዋንጫ ማግኘት ሳይችል ዓመታት አለፉ። ይህ ውድቀት የፔፕ ትልቁ የቤት ሥራ ሆነበት። በ2022 ዓ.ም ፔፕ የጎደለውን የመጨረሻውን እንቆቅልሽ አገኘ። ኤርሊንግ ሃላንድ። በሃላንድ አስፈሪ የጎል ማሽንነትና በሮድሪ አማካኝ ክፍል መሪነት ማንቸስተር ሲቲ በ2022-23 የውድድር ዘመን ወደ ፍጻሜነት ተጠጋ። ሪያል ማድሪድን በኢትሃድ 4-0 ያደቀቁበት ጨዋታ የፔፕ ማስተር ክላስ ማሳያም ነበር። እናም ያ ታሪካዊ ምሽት ደረሰ። ሲቲ ኢንተር ሚላንን አሸንፎ የሻምፒየንስ ሊጉን ዋንጫ ከፍ አደረገ። በዚያው ዓመትም ፕሪሚየር ሊጉን፣ ኤፍኤ ካፑንና ሻምፒየንስ ሊጉን በአንድ ላይ በመብላት ታሪካዊውን ትሬብል በአንድ ያሳካ። ፔፕ ጋርዲዮላ ከፈርጉሰን በኋላ ይህንን ያደረገ ብቸኛው አሰልጣኝም ሆነ። ጥርጣሬዋ ከተመ፣ ክርክሩም ተዘጋ። ፔፕ ጋርዲዮላ በማንቸስተር ሲቲ ከ10 ዓመታት በላይ ቆይቷል። ይህ በአንድ ክለብ ታሪክ ውስጥ ረጅምና ስኬታማው ጊዜ ነው። በፕሪሚየር ሊግ ታሪክ ታይቶ የማይታወቅ የ4 ተከታታይ ዓመታት የሻምፒየንስ ሊግ ክብር ጨምሮ በደርዘን የሚቆጠሩ ዋንጫዎችን ሰብስበዋል። ነገር ግን የእርሱ እውነተኛ ሌጋሲ ዋንጫ ብቻ አይደሉም። እውነተኛው ሌጋሲ የብሪታንያን እግር ኳስ ባህል ሙሉ በሙሉ መለወጥ ነው። እዚህ ሀገር አይሰራም የተባለውን የኳስ ቁጥጥር ፍልስፍና ዛሬ የፕሪሚየር ሊግ መደበኛ መመሪያ ሆኗል። ፔፕ ጋርዲዮላ ማንቸስተር ሲቲን ዝም ብሎ የዋንጫ አሸናፊ አላደረገውም። የአውሮፓ እግር ኳስ መነጋገሪያና የዘመናዊ ታክቲክ መመዘኛም ቤንችማርክ አድርጎታል። ፔፕ ጋርዲዮላ እግር ኳስን ዝም ብሎ የሚያይ ሳይሆን እንደ ሳይንስ የሚያጠና እንደ ጥበብ የሚመስል ነው። እሱ ያሸነፋቸው ዋንጫዎች ብቻ ሳይሆኑ ለእግር ኳስ ዓለም ያበረከተው ፍልስፍና ለዘላለም ሲታወስ ይኖራል። እናንተስ ስለ ፔፕ ጋርዲዮላ ምን ታስባላችሁ? እሱ በታሪክ የዓለሙ ምርጡ አሰልጣኝ ነው ወይስ ከሱ የሚበልጥ አሰልጣኝ አሉ? ሐሳባችሁን በኮሜንት ላይ አጋሩን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ የትኛው የእግር ኳስ ታሪክ እንዲሰራላችሁ ትፈልጋላችሁ? እስከሚቀጥለው ቪዲዮ ቸር ሰንብቱ። Always I will have the rest of my life something on my heart. Thank you so much.